ስለ ኤርትራውያን ጉዳይ እንነጋገር ከዚህ በፊትም እለዋለሁ አሁንም እለዋለሁ ወደፊትም እላለሁ ኤርትራውያን they are our brothers and sisters እኛ ኤርትራውያንን ወንድሞቻችን እህቶቻችን ናቸው የራሳቸው ሀገር የራሳቸው ሰንደቅ ዓላማ የራሳቸው ህገ መንግስት አላቸው ይሄ ነገር አልገባላላችሁ ቆሮቆንዳዎች ልንገራችሁ ኤርትራ 30 ዓመት ሙሉ ተፋልማ ነፃነቴን እፈልጋለሁ ብላ ነፃነቷን ያወጀች የራሷን የቻለች ሀገር ናት ልክ እንደ ሶማሌ ልክ እንደ ኬንያ ልክ እንደ ሱዳን ልክ እንደ ሌላው እንደ ጅቡቲ እንደ የመን የራሷ የሆነ ህገ መንግስት የራሷ የሆነ ፕሬዝዳንት የራሷ የሆነ ወደብ የራሷ የሆነ ሀገር የራሷ የሆነ ካርታ ያላችሁ አንዳንድ ዱቄትና መሃይም ኤርትራን አብሮ ያረገ እኛን ለማጣላት የሚፈጥሩ ችግሮች አሉ ህገ መንግስት ጭራሽ እናውጣለን ኤርትራንም ጨምረን የሚሉ ቆሮቆንዳዎች አሉ በእነሱ ቆሮቆንዳዎች እኔ ኢትዮጵያን እንደማይመለከት የኢትዮጵያ ህዝብ እንደዛ አይነት እምነት እንደሌለው ለማሳወቅ ፈልጋለሁ ሰላማችን ፍቅራችን ወደዋለሁ ግን የተለያዩ ሀገሮች ነን ኤርትራ ምትባል ዓለም የሚያቃት አለ ኢትዮጵያ ምትባል ዓለም የሚያቃት አለ ተለያይተናል we got divorce ተለያይተናል የራሴ ይሻለኛል ብላ ኤርትራ እስከመረጠች እንደፈለገች መሆን ትችላለች በፖለቲካ ምናምን ዝባዝንኪ ውስጥ አልገባም ለምን ብትል የዛሬ 30 ዓመት የፈታትን ሚስት የራሷን ላይፍ ከኖረች በኋላ ነይስቲ ሚስቲውኝ ብለ መደራደር አትችልም you done everything is done ስለዚህ አንዳንድ ኢትዮጵያ ነን የምትሉ ያሉናችሁ ቀት ይልላችሁ የፖለቲካው ቀት ይልላችሁ ወንድምና እህቶቻችንን አታስከፉብን ኤርትራውያን I love you to death ግን በጉርብትና ነው የምወዳችሁ ጎረቤት ሀገር ናችሁ ተሰ ጎረቤት ሀገር ነን ኢትዮጵያ ኤርትራም ይባላል እና በዛ ነው መደረግም ያለበት ይሄ ካርታውን አንድ ላይ ያረጋችሁ እምታረጉ ሰዎች ታጣሉናላችሁ ድጋሚ እንጂ አታፋቀሩንም ስለዚህ ዕውቀት የሌላችሁ ሰዎች አትግቡበት ፖለቲካው ላይ ዳዊት አራ ይሄን ያርክ ትገኛለህ ብልግና ነው ጥፋት ነው ባለጌነት ነው የሰውን ማንነት የሰውን ሀገር ወስደ ቀላቅለ ህገ መንግስት አውጥቻለሁ ካልክ መሃይም ነህ ማን ፈቀደልህ ማንን ጠየቅ ማን አደረገልህ አንቀበለው የኢትዮጵያ ህገ መንግስት ለኢትዮጵያ ማልተቀመም እንኳን ኤርትራ እንዲጠቀም ኤርትራውያን ስለዚህ እነዚህ ሰዎች ሊያባሉን ስራ አላቸው ሁሌ ለመታወቅ ሲፈልጉ ሰው ማባላት ነው ስራቸው ኤርትራውያን በኤርትራዊነታችሁ እናከብራችኋለን እንወዳችኋለን ስሟን አላወቅኩትም የሆነች ልጅ ናት ፖስት አርጋታለሁ ኤርትራዊ ናት እንዴው በጣም ያደነቋት በእኛ ቋንቋ በአማርኛ ቋንቋ ነው የተናገረችው በደንብ አድርጋ በግልጽ ባካችሁ እኛ ኤርትራ የራሳችን ሀገር አለን የራሳችን ከፋም ለማም መንግስት አለን የራሳችን ይሻለናል ያለችው I respect it I really do እንደኛ ሀገር ስንት ጉዳ አለ እንኳን ሌላ ልንጨምር ስለዚህ ፍቅራችን ሰላማችን ይቀጥል ይሄ የካርታውን አንድ ላይ ያረጋችሁ የምታረጉ ሰዎች ትክክል አይደለም ባይነኝ